ከ28 ቀን 2026 ላይ ጦርነት ተከፈተባቸው። ከዛም ብሎ በዛው በተመሳይ ጊዜ የአውሮፓ ህብረትም ተቋሙን በሽብርተኝነት ዝርዝር ውስጥ አካተተው። ነገር ግን እዚህ ጋር ነው የታሪኩ አስገራሚውን ፓራዶክስ የሚጀምረው። ብዙዎች ማዕቀብ ሲጣል አንድ ተቋም ይከስማል ብለው ነው የሚያስቡት። በአይአርጂሲ ላይ ግን በተቃራኒው ነው የሆነው። ተቋሙ ከማዕቀቡ በህይወት መትረፍ ብቻ ሳይሆን እንዲያውም ማዕቀቦቹ ዋነኛ የእድገት መሳሪያዎች ሆኑለት። ይህ እንዴት ሊሆን ቻለ ብላችሁ ልጠይቁ ትችላላችሁ። መልሱ የሚገኘው ደግሞ የውድድር ሜዳውን በማጥፋት ስልት ውስጥ ነው። ማዕቀብ በኢራን ላይ ሲጫን በመጀመሪያ የሚደቁትና ከስረው ከገበያ የሚወጡት ህጋዊ የሆኑትና ግልጽነት ያላቸው ከምዕራባውያን ኩባንያዎች ጋር ግንኙነት የነበራቸው ሲቪል የንግድ ድርጅቶች ናቸው። እነዚህ ተራ ነጋዴዎች ማዕቀብን መቋቋም አቅታቸው ግብይታቸው በባንክና በህግ የታወቀ ስለሆነ ማዕቀቡን አልፈው መወዳደር ሳይችሉ ሲቀሩ እነዛ ኩባንያዎች ከገበያ ሲወጡ ሜዳው ክፍትና ባዶ ይሆናል። ያኔ አይአርጂሲ ብቅ ይላል ማለት ነው። እርሱ እንደ ሲቪል ነጋዴው በህግና በባንክ ስርዓት አይገደም። የራሱ ጦር አለው፣ የራሱ ወደቦች አሉት፣ የራሱ የሆነ የስለላ መዋቅርም አለው። ማዕቀቡ ፈታኝ በሆነ ቁጥር ግብይቱ ወደ ጥቁር ገበያ እንዲሆን ያስገድደዋል። በዚህ ድብቅ የኢኮኖሚ ዓለም ውስጥ ደግሞ ከአይአርጂሲ በላይ የተደራጀና ጉልበት ያለው ኃይል የለም በፍጹም። በጥቁር ገበያ ላይ የሚንቀሳቀሱና የሚሰሩ በጣም ብዙ ድርጅቶችና ኃይሎች ታውቁ ይሆናል። ግን ደግሞ በአይአርጂሲ ደረጃ ሙሉ ጦር ሙሉ ኢኮኖሚክ አቅም ያለው ኃይል ይኖራል ተብሎ አይታሰብም። አይአርጂሲ በዚህ ድብቅ የኢኮኖሚ ዓለም ውስጥ ተደራጅቶ ጉልበት ኑሮት ኃያል ለመሆን ቻለ። ማዕቀቡ ለአይአርጂሲ የሰጠው ትልቁ ስጦታ ብቸኛ የገበያ ባለቤትነትን ወይ የገበያ ሞኖፖሊን ነው የሰጠው። ተራው የኢራን ዜጋ የዕለት ተዕለት ሸቀጦችን ማግኘት ሲሳነው፣ አይአርጂሲ ግን ማዕቀቦቹን ምክንያት በማድረግ የተፈጠረውን የፍላጎትና የአቅርቦት ክፍተትን በመጠቀም በከፍተኛ ትርፍ ማቅረብ ይጀምራል ወይ መሸጥ ጀመረ። የውጭ ምንዛሬ እጥረት ሲከሰት ማዕቀብን ጥሶ ዶላር ወደ አገር ውስጥ የሚያስገባው ብቸኛ ኃይልም እሱ ሆነ። የአገሪቱ የገንዘብ ምንዛሬ ደግሞ እስከ መወሰን የሚያደርሰውን አቅም አገኘ አይአርጂሲ። ይህ ማለት ማዕቀቡ አይአርጂሲን ከማዳከም ይልቅ በአገሪቱ ውስጥ ያሉትን ተቀናቃኞቹን በሙሉ እንዲጠፉለት አደረገ። አሜሪካና አውሮፓ በማዕቀብ ሩሻቸውን ሲያወርዱ ምቱ ያረፈው በግል ዘርፉና በሲቪል ኢኮኖሚው ላይ ነበር። አይአርጂሲ ግን ከእያንዳንዱ የኢኮኖሚ ማዕቀብ ይበልጥ ጠንካራና ሀብታም ሆኖ መጣ። ምክንያቱም መስላችሁ እርሱ የችግሩ ተጠቂ ሳይሆን የችግሩ ብቸኛ መፍትሄ አቅራቢው አድርጎ ስለሰየመ። እነዚያን ማዕቀቦች አይአርጂሲን በዓለም ላይ ካሉ የንግድ ተቋማት ሁሉ ይበልጥ ለአደጋ የማይበገር ወይም ሳንክሽን ፕሩፍ የሆነ ተቋም እንዲሆን አድርገው። ዛሬ ላይ ተቋሙ የሚመራው ኢኮኖሚ ከመደበኛው የካፒታሊዝም ህግ ውጭ የሚንቀሳቀስ የራሱን የንግድ መስመሮችና የራሱን የክፍያ ስርዓቶች የፈጠረ ግዙፍ መንግስት ለመሆን አብቅቶታል። ማዕቀቡን የጣሉት አካላት ዓላማቸው ተቋሙን ማጥፋትና ማዳከም ቢሆንም እንኳን በተግባር ግን በኢራን ኢኮኖሚ ላይ ተወዳዳሪ የሌለው ንጉስና ግዙፍ የቢዝነስ ኢምፓየር እንዲሆን ያደረገው። በአብዛኛው የዓለም ክፍል ወታደራዊ መፈንቅለ መንግስት ሲደረግ የምናየው በታንክና በጠመንጃ ታጅቦ ቤተ መንግስትን በመቆጣጠር ነው። በኢራን ግን አይአርጂሲ ተግብሮታል ብለው በርካቶች የሚከራከሩለት መፈንቅለ መንግስት ረቂቅና የረጅም ጊዜ ስኬቱ የተረጋገጠለትን ኢኮኖሚ መፈንቅለ መንግስት ነው ያደረገው በማለት የተካሄደው ኢኮኖሚያዊ መፈንቅለ መንግስት ደግሞ በጦር ሜዳ ሳይሆን በፓርላማ አዳራሾችና በህግ ሰነዶች ውስጥ ነበር። የአውሮፓውያኖች አቆጣጠር በ2004 በኢራን ታሪክ ውስጥ እጅግ ወሳኝ የሆነውን ለውጥ በዝምታ ነው የተከናወነው። የአገሪቱ ህገ መንግስት አንቀጽ 44 በወቅቱ ተሻሻለ። የአንቀጽ ቀደም ሲል ቁልፍ የሆኑ የኢኮኖሚ ዘርፎች በመንግስት ቁጥጥር ስር ብቻ እንዲሆኑ ይደነግግ የነበረ አንቀጽ ነው። ይሁን እንጂ ማሻሻያው እነዚያን ግዙፍ የሀብት ምንጭ የሆኑ ዘርፎች ወደ ግል እንዲዘዋወሩ ወይም ፕራይቬታይዜሽን እንዲፈጠር መንገድ ከፈተ። ወደ ግል ዘርፍ ሲባል ግን ወደ ተራው ነጋዴ ሳይሆን በዋነኛነት ወደ አብዮታዊ ዘቡና ወደ ተባባሪ ድርጅቶቹ ማለት እንደነበር ብዙም የተረዳው ሰው አልነበረ። ይህ ስልታዊ ለውጥ አይአርጂሲ በኢራን ዋና ዋና የኢኮኖሚ ዘርፎች ውስጥ እስከ 80 በመቶ የሚሆነውን ድርሻ እንዲቆጣጠር ህጋዊ መብት። ይህ ዝም ተብሎ የተከናወነ ዝርፊያ ተብሎ የሚገለጽ አይደለም። ይልቁንም አገሪቱ ካጋጠሟት ማዕቀቦችና የምዕራባውያን ጫናዎች ለመከላከል ኢኮኖሚውን ጠንካራ በሆኑ እጆች ውስጥ የማስገባት አስፈላጊ የሆነ እርምጃ ተደርጎ ነው የተወሰደው። በዚያ ምክንያት ኮንስትራክሽን፣ ትራንስፖርት፣ የነዳጅና የተፈጥሮ ጋዝ ቁፋሮና ማስተላለፍ፣ ቴሌኮሙኒኬሽን፣ ባንክና ኢንሹራንስ፣ ማዕድን አልፎ ተርፎም የመድኃኒትና የግብርና ምርቶችም አቅርቦትና ሽያጭ በሙሉ በአይአርጂሲ እጅ ወደቁ። እዚህ ላይ ነው የረቂቅነቱ ጥግ የምናየው። ተቋሙ እነዚህን ዘርፎች ሲቆጣጠር በሙስና በጉልበት ወይም በሌላ መንገድ አይደለም፣ በህግ ስም ነው። ህጋዊ የሆነውን መንገድ ተከትሎ ነው እነዚህን ነገሮች ያደረገው። ይህ ማለት ምን መሰላችሁ? ማንኛውም የሲቪል መንግስት ወይም ወደፊት የሚመጣ አዲስ መሪ እነዚህን ሀብቶች ከተቋሙ እጅ መንጠቅ እንኳን ቢፈልግ ህገ መንግስታዊውን አጥር ሰብሮ መግባት ይኖርበታል። አይአርጂሲ ራሱን የአገሪቱ ወታደራዊ ጠባቂ ብቻ ሳይሆን ህጋዊ የሀብት ባለቤት አድርጎም ነው ያዋቀረው። በዚህ ህጋዊ ሂደት ውስጥ
አይአርጂሲ አንድን አገር የማፍረስ ሳይሆን አገርን የመተካት ወይም ስቴት ሳብስቲዩሽን ስራ ሰርቷል ተብሎ ይታማል። መንግስት ለህዝቡ መስጠት ያለበትን አገልግሎቶች ከስልክ ጀምሮ እስከ መንገድ ግንባታ ተቋሙ ጠቅልሎ ወሰዳቸው። በዚያ ምክንያትም የመንግስት በጀት ሳይሆን አይአርጂሲ የሚያስመዘግበው የንግድ ትርፍ የአገሪቱ ዋነኛው የገንዘብ እንቅስቃሴ ሆነ። ዛሬ ላይ በኢራን ውስጥ አንድ የውጭ ሀገር ኩባንያ ሆነ የሀገር ውስጥ ነጋዴ ግዙፍ ኢንቨስትመንት ውስጥ መግባት ቢፈልግ ወዶም ይሁን ተገዶ ከአይአርጂሲ ጋር አጋር የመሆን ግዴታ አለበት ማለት ነው። የዚህ ምክንያት ምን መሰላችሁ? ዋናዎቹን የኢንዱስትሪ ግብአቶች፣ መሬቶችና የባንክ ብድሮችን ጨምሮ በአይአርጂሲ ቁጥጥር ስር ስለተደረጉ ነው። የዚህ ግዙፍ ኢምፓየር እጅግ ሚስጥራዊና ውስብስብ የሆነው የመደበቂያ ቦታ ስንመለከት ደግሞ ቦኒያዶች በመባል የሚታወቁትና በስም የበጎ አድራጎት ድርጅቶች የሚመስሉት በተግባር ግን በ100 ቢሊዮን የሚቆጠር ዶላር የሚያንቀሳቅሱ ግዙፍ የንግድ ተቋማትን ነው የምናገኘው። አይአርጂሲ ኢምፓየሩን የገነባው በግልጽ በሚታዩ ኩባንያዎች ውስጥ ብቻ አይደለም። ይልቁንም ቦኒያድ በሚባሉና ለድሆች፣ ለጦር ጉዳተኞችና ለሃይማኖታዊ ዓላማዎች የቆሙ ድርጅቶች ውስጥ ነው። እነዚህ ተቋማት በዓለም ላይ ካሉ የንግድ ድርጅቶች ሁሉ የሚለዩበት አንድ ትልቅ መርህ አላቸው። እርሱም ተጠያቂነት የለሽ የሚለው መርህ ነው። ቦኒያድ ሞሳዛፋን ወይም የተጨቆኑት ፋውንዴሽን፣ ኢኮ ወይም የኢማም ሆሜኔ ትዕዛዝ አፈጻጸም እንዲሁም አስታን ቅዱስ ራዛቪ የተባሉት ግዙፍ ተቋማት ለኢራን ፓርላማ ሪፖርት አያቀርቡ፣ ለህዝብ ይፋ የሚሆን የሂሳብ መዝገብም የላቸው። እንዲያውም ለአገሪቱ በጀትና ኦዲት ቁጥጥር ውስጥም ፍጹም ተገዢ አይደሉም። እነዚህ ተቋማት ብቸኛው ተጠያቂነታቸውና ተጠሪነታቸው ለሀገሪቱ ከፍተኛው መሪ ወይም ሱፕሪም ሊደር ብቻ ነው ማለት ነው። ይህ ማለት ደግሞ የኢራን ግማሽ ያህል ኢኮኖሚ በማንም የማይመረመር ግብር የማይከፍልና በሚስጥር የተቆለፈበት ጥቁር ሳጥን ውስጥ ነው ያለው ማለት ነው። ብቸኛ ተጠያቂነቱና ተገዢነቱ ለኢራኑ ሱፕሪም ሊደር ብቻ ነው ማለት ነው። ልክ እንደ አይአርጂሲ። እነዚህ ቦኒያዶች በስም ለድሆች የሚሰጡ እርዳታዎች የሚያስተዳድሩ ቢመስሉም በተግባር ግን ከነዳጅ ማጣሪያ እስከ ሪል ስቴት ከባንክ እስከ ቱሪዝም የተዘረጉ በመቶዎች የሚቆጠሩ ቅርንጫፍ ኩባንያዎች ያሏቸው ናቸው። የአሜሪካው የግምጃ መስሪያ ቤት እንደሚለው ከሆነ እነዚህ ቦኒያዶች የኢራን ልሂቃን የአገሪቱን ሀብት ለግል ጥቅማቸውና ለአይአርጂሲ ወታደራዊ እንቅስቃሴዎች እንዲያውሉ የሚያስችላቸው ዋነኛው መሳሪያ ናቸው ሲል ይከሳል። እዚህ ላይ ነው ታዲያ የብልሃቱ ጥግ የሚታየው። ዓለም አቀፍ ማዕቀቦች በአንድ የንግድ ኩባንያ ላይ ሲጣሉ ያ ኩባንያ መዘጋት ወይም ስሙን መቀየር ሊገደድ ይችላል። ነገር ግን ማዕቀቡ በበጎ አድራጎት ድርጅት ላይ ሲጣል በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ውዝግብን ነው የሚያስነሳው። አይአርጂሲ የንግድ እንቅስቃሴውን በእነዚህ ተቋማት ውስጥ መሸሸጉ ደግሞ ማዕቀቦችን እንደ ሃይማኖታዊና ሰብአዊ ጥቃት በማስመሰል ዓለም አቀፍ ጫናዎችን ለማርገብ ሲጠቀምባቸው ይስተዋላል ማለት ነው። ከዚህም በላይ ግን እነዚህ ቦኒያዶች በኢራን ማህበረሰብ ውስጥ ጥልቅ የሆነ የመደጋገፍ መረብንም ፈጥሯል። በቢሊዮን የሚቆጠር ዶላር በንግድ እያተረፉ ለድሆች የሚሆን እርዳታን ደግሞ ጎን ለጎን በማከፋፈል የህዝቡን ታማኝነት ያገኛሉ። ይህ ደግሞ አይአርጂሲን ከአገር ውስጥ ተቃውሞ ራሱን የሚከላከልለት የህዝብ ጋሻ ሆኖለታል። ባጭሩ እነዚህ ቦኒያዶች የሚባሉት ተቋማት የአይአርጂሲ የኢኮኖሚ ግምጃ ቤቶች ናቸው ተብሎ ሊገለጹ የሚችሉ ናቸው። ነገር ግን በውስጣቸው የተጠራቀመው ሀብት ለአገሪቱ ልማት ሳይሆን ለተቋሙ ዘላቂነትና ለክልላዊ የበላይነቱ ማስጠበቂያነት ነው የሚለው ማንም ሊመረምራቸው፣ ሊገታቸው ወይም ሊቆጣጠራቸው የማይችላቸው እነዚህ ተቋማት አይአርጂሲን ከማንኛውም አይነት የኢኮኖሚ ውድቀት የሚታደጉት የደህንነት መጠበቂያዎቹ አድርጎ ይጠቀምባቸዋል። በአንድ ሀገር ውስጥ ወታደራዊ ኃይልን ከፖለቲካ ገበታ ላይ ጠርጎ ለማውጣት ቀላሉ መንገድ በህዝብ ቁጣ በሚደረግ አመፅ ወይም ሰላማዊ ሰልፍ አሊያም በምርጫ ሊሆን ይችላል። ነገር ግን ያ ወታደራዊ ኃይል የምትጠጣውን ውሃ፣ የምትጠቀምበትን ስልት፣ የምትጓጓዝበትን መንገድና የምትኖርበትን ከተማ የገነባው የሚያስተዳድረው እርሱ ከሆነ በምን መልኩ ልታስወግደው ትችላለህ? ይሄንን ኃይል በዚህ ሰዓት ያ ኃይል ወታደር ብቻ አይደለም። ያ ኃይል ማለት የአገሪቱ መሰረተ ልማት ሆኗል ማለት ነው። አይአርጂሲ አሁን በኢራን ውስጥ ይህንን ያክል ሚና ነው ያለው። እንደ አውሮፓውያኖች አቆጣጠር በ1989 በኢራን ኢራቅ ጦርነት ማብቂያ ላይ አይአርጂሲ ኻታም አልአንቢያ የተባለ አንድ ዘርፍ አቋቋመ። ዓላማው ደግሞ ምን ነበር መሰላችሁ? በኢራን ኢራቅ ጦርነት ወቅት በጦርነት የወደመችውን አገር መልሶ የመገንባት የሚል ተልእኮ ተሰጥቶት ነበር የተቋቋመው። ነገር ግን በተግባር አገሪቱን የመጠቅለል ስራ ነበር የጀመረው ሲሉ በርካቶች ይከራከራሉ። ዛሬ ይህ ተቋም 25,000 በላይ ከፍተኛ መሐንዲሶችና ባለሙያዎች ያሉት ከ800 በላይ ቅርንጫፍ ኩባንያዎች የሚያዝ ግዙፍ የኢንዱስትሪ ማዕከል ነው። ለመሆኑ ግን ኻታም አልአንቢያ ምንድነው የገነባው? ይህ ተቋም በተደጋጋሚ ከጦርነቱ ጋር በተያያዙ መረጃዎች ሲወጡ የኻታም አልአንቢያ ቃል አቀባይ በመባል የሚታወቀው ትራምፕን የተለያዩ ነገሮች ሲል የምናውቀው አንድ ወታደራዊ መኮንንም አለ። ያ የዚህ ተቋም ቃል አቀባይ ነው እሱ ሰው ማለት ነው። ይህ ተቋም ምንድን የሚያደርገው? ምን ገንብተዋል በኢራን ውስጥ ካላችን ልንገራችሁ። ኻታም አልአንቢያ በአጠቃላይ ደግሞ አይአርጂሲ ከምታውቁት ወታደራዊ ሚናው ባሻገር የቴህራን ዓለም አቀፍ አይሮፕላን ማረፊያ
ከቴህራን ታብሪዝ የሚዘልቀው ግዙፍ የባቡር መስመር፣ በመላ ሀገሪቱ ያሉ ግድቦችና የውሃ መስመሮች እንዲሁም በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍኑ የተፈጥሮ ጋዝና የነዳጅ ማስተላለፊያ ቧንቧዎችን ገንብቷል አይአርጂሲና ኻተም አልአንቢያ። ይባስ ብለው ደግሞ በዓለም ላይ እጅግ የተወሳሰበና በጥልቅ ዋሻዎች ውስጥ የተደበቀውን ለአሁኑ ፍጥጫ እንደ ዋነኛ ምክንያት የሚጠቀሰውን የኒኩለር የዩራኒየም ማብላያ ማዕከል ፎርዶ የሚባለውን ማዕከል የገነባውም ይኸው ኻተም አልአንቢያ የተሰኘው የአይአርጂሲ አካል ነው። ይህ ጣቢያ የፎርዶ ማለት ነው ምን ያህል ጥንካሬ ኑሮት እንደተገነባ ለመረዳት ደግሞ አንድ ምሳሌ ልስጣችሁ። ከዚህ ቀደም የተለያዩ ወታደራዊ ተንታኞች ፎርዶን ለማውደም ወይም ለማጥፋት አሜሪካ ማሲቭ ኦርዲናንስ ፔኔትሬተር ተብሎ የሚታወቁት ግዙፍ ቦምቦችን ካልተጠቀመች በስተቀር አይቻልም ሲሉ ይናገራሉ። ይህ ትልቅ አቅም የተገነባው ደግሞ በአይአርጂሲው ክፋል በሆነው ኻተም አልአንቢያ ነው። እዚህ ላይ ነው የአይአርጂሲውን ርቀቅ ያለውን ስልት የምንመለከተው። ተቋሙ አገርን አገር የሚያደርጉትና የህዝቡን የዕለት ተዕለት ህይወት የሚወስኑትን መሰረተ ልማቶች ሙሉ በሙሉ ጠቅልሎ ይዟል። ለአውሮፓውያን አቆጣጠር በ2009 የኢራን ብሔራዊ ቴሌኮሙኒኬሽን ኩባንያን 51 በመቶ ድርሻን በ7.8 ቢሊዮን ዶላር ገዛ። የዛኔ ይህንን ድርጊት ሲፈጽም በቴህራን የአክሲዮን ገበያ ታሪክ ላይ ትልቁ ግብይት ሆኖ የተመዘገበው። ይህ ማለት ደግሞ እንዴት መሰላል? አገሪቱ የምትነጋገርበትን ስልክና ኢንተርኔት አሁን በዚህ ሰዓት ሪል ታይም አይአርጂሲ ነው የሚቆጣጠረው ማለት ነው። ይህ የመሰረተ ልማት ባለቤትነት ተቋሙ ከማዕቀብ ከለላ እንዲያገኝ ወይም አንሳንክሽነብል ነው ይህ ተቋም ብለህ በድፍረት እንድትናገር ያደርጋል። ዓለም አቀፉ ማህበረሰብ በወታደራዊ መሪዎች ላይ ማዕቀብ ሊጥል ይችላል። ነገር ግን የአንድ ሀገር የውሃ ግድቦች፣ የባቡር መስመሮች ወይም የቴሌኮም መረቦች ማገድን አይችልም። ምክንያቱም እነዚህን ማገድ ማለት አገሪቱና ህዝቧን ወደ ድንጋይ ዘመን መመለስ ያክል ነው። አይአርጂሲ ራሱን ከኢራን መሬትና ሰማይ በጥብቅ አቆራኝቶ ነው የፈጠረው። ማንኛውም አዲስ መንግስት አስተዳደር አይአርጂሲን ከኢኮኖሚው ለማስወጣት ቢሞክር የአገሪቱ የስልክ መስመር ይቆማል፣ ባቡሩ ይቆማል፣ ነዳጅና ውሃ አይኖርም። ይህ ደግሞ ተቋሙን ከማንኛውም ፖለቲካዊ ለውጥ በላይ ሀያል እንዲሆን አድርጎታል። ኻተም አልአንቢያ የአይአርጂሲ የጉልበት ምንጭ ብቻ ሳይሆን በዚህ ሰዓት የአገሪቱ ዋስትና ተደርጎም የሚቆጠር ኃይል ሆናል። ባጭሩ አይአርጂሲ ወታደራዊ ልብስ የለበሰ ባለሀብትና የቢዝነስ ግዙፍ ኢምፓየር ነው። በጦር መሳሪያ ብቻ ሳይሆን በሲሚንቶና በብረት አገርን የመቆለፍ ጥበብ በሚገባ የተካነ ሀገርን መገንባት የሚችል አቅሙንም በዛ ልክ ግዙፍ ያደረገ ተቋም ነው አይአርጂሲ። ነገር ግን በማዕቀብ ውስጥ ሆኖ ይህ ሁሉ ቢሊዮን ዶላር የሚያንቀሳቀሰው በምን አይነት መንገድ ነው? በተለይ ደግሞ ምዕራባውያን ኢራንን ከዓለም አቀፍ የገንዘብ ስርዓት ወይም ከስዊፍት አግለዋት ባለበት ሁኔታ እንዴት ነው ይህ ግዙፍ ተቋም ገንዘቡን ድንበር አቋርጦ እንዲወጣ የሚያደርገው ብላችሁ ልጠይቁ ትችላላችሁ። ማለት ሊነሳ የሚገባ ጥያቄ ስለሆነ ነው። ኢራን እንደምናውቀው ቶታሊ ያልተጣለባት አይነት ማዕቀብ የለም። ይህ ተቋም እንዴት ነው ግዙፍ አቅም እያዳበረ ያለው? አይአርጂሲ በዚህ በኩልም ረቂቅ የሆነ የፋይናንስ ስልት አለው። ተቋሙ ማዕቀቡን ተቋቁሞ ለመኖር ብቻ ሳይሆን ማዕቀቡን ለማለፍም የራሱ የባንክ ስርዓት ወይም ሻዶው ባንኪንግ ሲስተም ዘርግቷል። ይህ ስርዓት ደግሞ በለንደን፣ በዱባይ፣ በሆንግ ኮንግ እና በሌሎች የዓለም የንግድ ማዕከላት ውስጥ የሚገኙ የንግድ ኩባንያዎች፣ የምንዛሬ ተመን ፎሬክስ ቤቶችና በሚስጥር በተከፈቱ የባንክ ሂሳቦች የተገነባም ውስብስብ መረብ ነው። ምዕራባውያን ባንኮች የኢራንን ግብይት ሲከለክሉ አይአርጂሲ የራሱን ይህንን መረብ በመጠቀም የነዳጅ ሽያጭ ክፍያዎችን ይቀበላል፣ አስፈላጊ የሆኑ የቴክኖሎጂ ግብአቶችን ይገዛል፣ እንዲሁም ደግሞ ለክልላዊ ወታደራዊ እንቅስቃሴዎች ወይም ደግሞ ለፕሮክሲዎቹ የገንዘብ ድጋፍን ያደርጋል። ይህ የገንዘብ ዝውውር መረብ በሺዎች የሚቆጠሩ ሼል ካምፓኒዎች የሚጠቀም ስለሆነ የገንዘቡ ምንጭ አይአርጂሲ መሆኑን ለማወቅ ወይም ትሬስ ለማድረግ ዓመታትን የሚፈጅ ጥልቅ የሆነና የተወሳሰበ ምርመራን ማለፍ ይጠብቃል። ከዚህ ደግሞ ይባስ ሲል ከዚህ ባስ ብለውም በቅርብ ዓመታት ውስጥ የታየው የቴክኖሎጂ እድገት ለአይአርጂሲ አዲስና ያልተጠበቀ እድልን የፈጠረለት እርሱም ይመስላችሁ የዲጂታል ንብረቶች ወይም ክሪፕቶ ከረንሲ ይዞት የመጣው እድል ነው። የአይአርጂሲ ቅዱስ ኃይል ያ ልዩ ክንፍ በእስማኤል ቃኒ የሚመራው ልዩ ክንፍ የብሎክቼን ቴክኖሎጂን እንደ ዋነኛ የፋይናንስ መሳሪያን በመጠቀም ከማንኛውም ማዕከላዊ ባንክ ቁጥጥር ውጭ የሆኑ ግዙፍ የገንዘብ ዝውውሮችን በማከናወን ይታወቃል። ኢራን ባሏት ግዙፍ የኃይል ማመንጫዎችና ርካሽ ኤሌክትሪክ አቅርቦትን በመጠቀም ደግሞ በዓለም ላይ ካሉ ከፍተኛ የዲጂታል ገንዘብ አምራቾች ማለትም ቢትኮይን ማይኒንግ ሀገራት አንዷ ሆናለች። ይህ ለአይአርጂሲ ሁለት ትልቅ ጥቅሞችን ይዞ ነው ይመጣል። አንደኛው በዶላር ላይ ያለውን ጥገኝነት ይቀንሷል። ሁለተኛው ደግሞ ገንዘቡ ከየት እንደመጣና ወዴት እንደሚሄድ ለማወቅ የማይቻልበት ወይም አንትረሰብል ሚስጥራዊ መንገድን የከፈተለት። አሁን ላይ ሆነን ስንመለከተው አይአርጂሲ ጥንታዊውን የንግድ ስልት ከዘመናዊው ዲጂታል ቴክኖሎጂ ጋር በማዋሃድ ማዕቀብን ዋጋ ቢስ ነው እያደረገ ያለው። የምዕራባውያን የግምጃ ቤት መስሪያ ቤቶች አዲስ ማዕቀብ ባወጡ ቁጥር አይአርጂሲ ቀድሞውን ወደ ሌላ ዲጂታል ዋሌት ወይም ወደ ሌላ ድብቅ ኩባንያ ተሸጋግሮ ይገኛል። ይህ ማለት ደግሞ ተቋሙ ከዓለም አቀፉ የፋይናንስ ስርዓት ተለይቶ መኖሩን ብቻ ሳይሆን የራሱን አማራጭ ስርዓት
ፈጥሮ እንዲቀጥል አድርጎታል ማለት ነው። ይህ ስርዓት ደግሞ ለኢራን መንግስት ብቻ ሳይሆን በዓለም ዙሪያ ማዕቀብ ለተጣለባቸው ሌሎች አካላትም እንደ ትልቅ ማምለጫ መንገድና መማሪያ ስልት ሆኖ እያገለገለ ይገኛል። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልባን ደግሞ ይህንን የጀርባ ጥንት ለመስበር የኢራን ነዳጅ ጫኝ መርከቦች በዓለም ባህሮች ላይ እንዳይንቀሳቀሱና ነዳጃቸውም እንዳያቀርቡ ጥብቅ ክልከላን ጥለዋል። ነገር ግን አይአርጂሲ ጎስት ፍሊት ወይም ሻዶ ፍሊት የተባለውን እጅግ ረቂቅ ስልትን በመጠቀም ይህንን አጥር ሰብሮ ሲንቀሳቀስም ቆይቷል። ለመሆኑ ግን ሻዶ ፍሊት መርከቦች ምንድን ናቸው የሚለውን ነገር እናንሳ። እነዚህ መርከቦች በቁጥር በመቶዎች የሚቆጠሩ በአይአርጂሲ የተለያዩ ኩባንያዎች አማካይነት የተገዙና የባለቤትነት መረጃቸው የተደበቀ ግዙፍ ነዳጅ ጫኝ መርከቦች ናቸው። እነዚህ መርከቦች በዓለም አቀፍ ባህሮች ላይ ሲጓዙ እንደ ማንኛውም ህጋዊ መርከብ በግልጽ የሚታይና ግልጽ የሆነ የጉዞ ሰነድ ያላቸው አለ። ይልቁንም መገኛቸውን የሚያሳውቀውን የሬዲዮ ምልክት ወይም AIS በማጥፋት ከራዳር ተሰውረው ነው የሚንቀሳቀሱት። በምስጢራዊ የባህር ላይ እንቅስቃሴዎቻቸውም ደግሞ ሺፕ ቱ ሺፕ ትራንስፈር የሚባለው ወይም በሂደት ላይ ባህር ላይ ያሉ ነዳጃቸውን ሌሎች መርከብ የማስረከብ ስራ የሚሰሩ ናቸው። ይህ ስራ የሚከናወነው ደግሞ በከፍተኛ የድፍረትና የቴክኖሎጂን ጥበብ ነው። መርከቦቹ ሰንደቅ ዓላማቸውን ቀለሙን ይቀይራሉ። የሌላ ሀገርን ሰንደቅ ዓላማ ይሸከማሉ። ስማቸው በየጊዜው ይቀያይራሉ። አልፎ ተርፎ ደግሞ እስከምን ድረስ ይሄዳሉ መሰላችሁ? የሳተላይት መገኛቸውን ወይም GPS ስፑፊንግን በመጠቀም ሌላ ቦታ እንዳለው አድርገውን የማታለል ስራ በመጠቀም ነው ንግዱን የሚያከናውኑት። ለምሳሌ አንድ መርከብ በፋርስ ባህረ ሰላጤ ላይ ነዳጅ እየጫነ የሳተላይት ምልክቱ ግን በሲንጋፖር ወደብ አቅራቢያ እንዳለ አድርጎ ሊያሳይ ይችላል። እዚህ ላይ ነው ይህ የአይአርጂሲ የንግድ ብልሃትን የምንመለከተው። ይህ ነዳጅ ለቻይና፣ ለህንድ፣ ሌሎች የእስያ ሀገራት የሚቀርበው በከፍተኛ የዋጋ ቅናሽ ነው። ዓለም አቀፉ የነዳጅ ዋጋ በናረ ቁጥር እነዚህ ሀገራት ከአይአርጂሲ በቅናሽ ነዳጅ መግዛትን ምርጫቸው ያደርጋሉ። በዚህ ምክንያት ማዕቀቡ የኢራንን ነዳጅ ከገበያ ሊያስወጣው አልቻለም። ይልቁንም አይአርጂሲ የጥቁር ገበያው ብቸኛና ሀያል አቅራቢ እንዲሆን አድርጎታል። ይህ የባህር ላይ መረብ ከንግድ ባለፈ ወታደራዊ ፋይዳም ያለው ነው። አይአርጂሲ እነዚህን መርከቦች እንደ ተንሳፋፊ ወታደራዊ ሰፈሮችና የስለላ ማዕከላትም ነው የሚጠቀምባቸው። በዓለም ላይ ዋነኛው የንግድ መስመር በሆነው በሆርሙዝ የባህር ሰርጥ ላይ ያለውን ቁጥጥር በማጠናከር የዓለምን ኢኮኖሚ በማንኛውም ጊዜ የማናወጥ አቅም እንዳለው ለባለስልጣናቱና ለዲፕሎማቶቹ በተለያዩ ጊዜያት መልእክትን የሚያስተላልፉ የምዕራባውያን የባህር ኃይልና የስለላ ድርጅቶች እነዚህን መርከቦች ለመከታተልና ለመያዝ ቢሞክሩም እንኳን የአይአርጂሲ መረብ ግን እንደ ባህር አሸዋ የበዛና የተወሳሰበ በመሆኑ ምክንያት ሙሉ በሙሉ መቆጣጠር አይቻልም። መርከቦቹ የመንፈስ ያህል ረቂቅ፣ የንግድ እንቅስቃሴያቸው ደግሞ እንደ ግዙፍ ማዕበል ኃይለኛ ነው። ባጭሩ ግን አይአርጂሲ ውቅያኖሶችን ወደ የግል የንግድ መድረክነቱን የቀየራቸው። ማዕቀቡ መርከቦቹን ከመንቀሳቀስ አላገዳቸው፣ ይልቁንም በጨለማና በሚስጥር ውስጥ ይበልጥ በብቃት እንዲንቀሳቀሱ ነው ያደረጋቸው። ይህ የባህር ላይ የበላይነት ነው ዛሬም ድረስ ተቋሙን በቢሊዮን የሚቆጠር ዶላር ገቢ እያስገኘለት የሚገኘው። ከዚህ ባሻገር ሌላኛው የአብዮታዊ ዘቡ መልክ ስንመለከት ደግሞ በብዙ ሀገራት ጦር ኃይል ለመንግስት ታዛዥ ተገዢ ሆኖ ነው የምንመለከተው። በኢራን ግን ሁኔታው ተገላቢጦሽ መሆኑን ነው የሚያሳየን። በተለይ በአሁኑ ሰዓት እዚህ ጋር የምናየው ክስተት ምን መስላችሁ? ወታደራዊ ኃይል መንግስትን ሲያዝ ሳይሆን የሀብት ባለቤቱ ወታደር የፖለቲካውን አቅጣጫ ሲወስንም ጭምር ነው። ይህ እውነታ በይፋ የታየው እንደ አውሮፓውያን አቆጣጠር ከየካቲት 28 ቀን 2026 ጀምሮ ነው። ለረጅም ዓመታት አገሪቱን የመሩት አያቶላህ ኻሜኔ ከዚህ ዓለም በሞት ሲለዩ ወይም ሲገደሉ ዓለም አቀፉ ማህበረሰብ በኢራን ውስጥ ትልቅ የፖለቲካ ቀውስ ወይም አብዮት ይፈጠራል ብሎ ጠብቆ ነበር። ነገር ግን የሆነው ሌላ ነበር። አይአርጂሲ ምንም አይነት ታንክ ወደ ጎዳና ሳይወጣ የፖለቲካውን ሽግግር በቁጥጥሩ ስር አደረገው። ፕሬዝዳንቱና ካቢኔያቸው ስልጣን ቴክ ኦቨር ለማድረግ ሲዘጋጁ የአይአርጂሲ መሪዎች ቀድመው ነው የተገኙት። ግልጽ መልእክት ማስተላለፉ ያስተላለፉት መልእክትም ስለ ጦርነት አልነበረም፣ ስለ አስተዳደር ነበር። ለፕሬዝዳንቱ ምን ማድረግ እንዳለባቸው፣ ምን መከተል እንዳለባቸው ብሎም ካውንስሉ ከታዩን ወይም ቀጣዩን አያቶላ ለመምረጥ ሲያደርገው በነበረው ጥረት ግልጽ መልእክቶችን በማስተላለፍ ስልጣኑ እውነተኛ ባለቤትነቱ የአይአርጂሲ ስለመሆኑ በግልጽ አሳይቷል። ከዚህ ቀደም በሰራንላችሁ አንድ ልዩ ጥንቅርም ሙጅታባ ኻሜኔ እንዴት የአይአርጂሲ የቅርብ ሰው መሆናቸውን ስናነሳ ነበር። ሙጅታባ ኻሜኔ ወደ ስልጣን መጡ ማለት የኢራን ሃርድ ላይነሮች አይአርጂሲን ጨምሮ ፉል ኮንትሮል እየወሰዱ ነው የሚል ጉዳይን በተደጋጋሚ አንስተን ነበር እና የአያቶላህ ኻሜኔ ግድያም ይህንን ሁኔታ በይፋ ያበሰረና አይአርጂሲ አት ዘ ኤንድ ኦፍ ዘ ዴይ ከመንግስትም በላይ የሆነ መንግስት መሆኑን ያሳየበት አቅም ነው ያሳየን። በዚህ ሰዓት በኢራን ውስጥ ከአይአርጂሲ ትዕዛዝ ውጭ የመንቀሳቀስ አቅም ያለው ምንም ኃይል የለም የሚባለውም ለዚህ ነው። ለምን? ምክንያቱ አይአርጂሲ አገሪቱን በጠመንጃ ብቻ ሳይሆን በኢኮኖሚዋም በኪሷም ይዟታልና። አንድ ፕሬዚዳንት አገርን ለማስተዳደር በጀት ያስፈልገዋል፣ ምንም እንኳ በህዝብ የተመረጠ ቢሆን። በኢራን ውስጥ